ጽኑ መልክ ያምራል ደም ግባት በደም ቀለም አጌጠ ልዩ ነላስተዋለ እና ክቡር ደሙን በመስቀል ላይ አዋለ። ደሙ ስለ ኃጢአታችን ፈሰሰ። የኛ በር ዝም ብሎ ኑ አላለንም። ስለኛ ስለሞተ ነው። ስለኛ ደም ስላፈሰሰ ነው። ከሱ ውጭ በር አንፈልግም የምንለው ስለኛ የሞተ ማንም ስለሌለ እግዚአብሔር አውቆ በጥበቡ ኢየሱስ የሞተ ቀን የጌታ ኢየሱስ እናት ቅድስት ማርያም ከመስቀሉ በታች እንድትቆም ሆነ ብሎ እግዚአብሔር አደረገ። ሆነ ብሎ ይሄ ቀላል ነው መልእክቱ። ስለ ኃጢአታችሁ የሞተው እሱ እንጂ እሷ አይደለች። መጽሐፉ ምን ይላል? የጌታ ኢየሱስ እናትም በዚያ ነበረች። ኢየሱስ ይዛት ሄዳለው መጥምቀ ዮሐንስ አሳየን። የኛ በር በሰማያዊ ፈትል የተፈተለ የሰማያዊ ንጉስ ወይም ሐምራዊ ልብስ የለበሰ ነገስታት ንጉስ ብቻ አይደለም። ስለ ኃጢአታችን መስዋዕት የሆነ ስለ በደላችን የደቀቀ ብዙ ወንድሞችን ወደዚህ ክብር ለማስገባት የመዳናችንን ራስ ኢየሱስን እግዚአብሔር በመከራ አሸው። በመከራ ፍጹም እንዲሆን አደረገው። እንዳይማረር አድርጎ መከራ ጫነበት። ያን ሁሉ መዓት ያንን ሁሉ ቁጣ ኢየሱስ ያለማጉረምረም፣ ያንን ሁሉ ጽዋ ኢየሱስ ያለማጉረምረም ያንተ ፈቃድቱን የኔ ፈቃዳቱን ብሎ ጠጣ እና በራችን ስለ ኃጢአታችን የሞተ ነው። ሌላስ ንባቡን ቀጥለው ደግማ አንበው ከፈለክ ችግር የለውም። ከቁጥር 18 ጀምሮ የአደባባዩ ደጅ መጋረጃ ከሰማያዊ ከሐምራዊም ከቀይ ግምጃ ከጥሩም በፍታ በጥልፍ አሰራር የተሰራ ነበር። ቁመቱም እንደ አደባባዩ መጋረጃ 5 ክንድ ነበር። ከናስ የተሰሩ ምሰሶቹም 4 እግሮች። አሁን የበሩን ምሰሶች ከናስ የተሰሩ ምሰሶቹም 4 1 2 3 4 እግሮቹም 4 ነበሩ። ያው የነዚህ እግሮች 4 እግሮች አሉት። እሺ ኩላቦቹም የብር ነበሩ። እሺ ምን ትረዳላችሁ? በመጽሐፍ ቅዱስ ውስጥ በተደጋጋሚ ጊዜ አራት ነገሮች ስታገኙ ስለ ኢየሱስ ምን ትገነዘባላችሁ? ምን እንረዳለን? ለምሳሌ መጽሐፍ ቅዱስ ከዚህ ከመጽሐፉ ስንጀምር 4 ወንጌላት አሉ። 5 አይደሉም፣ 3 አይደሉም፣ 4 ወንጌላት አሉ። 4ቱ እንስሶች አሉ። 4ቱ የመሰዊያው ቀንዶች አሉ። 4 ደግሞ አቅጣጫም እንደዚሁ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ 4 ሁል ጊዜ የሚገልጠው የኢየሱስ ክርስቶስን 4 ገጽታዎች ሲሆን እነዚህም በወንጌላት ተገልጠዋል። እንደገና ደግሞ ሰማይ ባሉ ምስሎች ተገልጠዋል። እነዚህ 4ቱ ምሰሶች ከኢየሱስ ውጭ በር የለም፣ ብዙ መልክ ያለው ኢየሱስ ነው በሩ ለሚለው ማስረጃ ሲሆኑ፣ ለምሳሌ 4ቱ ወንጌላት በሙሉ የሚያወሩት ስለማን ነው? ስለ ኢየሱስ ክርስቶስ ነው። ዓላማቸው ኢየሱስ ክርስቶስ ነው። 4ቱም ወንጌላት ግን ምንድነው? አንድ ወንጌል አይበቃም ወይ? እንደ አንድ የሃይማኖት መጽሐፍ ለምን ስለ አንዱ ኢየሱስ አንድ ወፈር ያለ አንድ ወንጌል በቃ የማቴዎስ ወንጌል ሚል በቃ ሌላ አስበው፣ ወይ ደግሞ የኢየሱስ ክርስቶስ ወንጌል ተብሎ በትልቁ ለምን 4 ወንጌላት ለምን አስፈልጉ? መቼስ በእግዚአብሔር ዓለም በድንገት የሚሆን የለም፣ በአጋጣሚ የሚሆን የለም። 4 ወንጌላት የተጻፉበት በመለኮት ዲዛይን፣ ፕላን፣ እቅድ መሰረት ነው። በእግዚአብሔር ዕውቀት ውስጥ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ብለን የምንጠራቸው ስለ ኢየሱስ የተጻፉ ወንጌላት አስፈልገዋል። በእግዚአብሔር ዕውቀት ውስጥ በኢየሱስና በአብ ዙፋን ዙሪያ
4 እንስሶች እንዲታዩ ተፈልጓል በእግዚአብሔር ዕውቀት ውስጥ። ምንድነው ያ ዕውቀት? እነዚህ 4 ወንጌላት፣ እነዚህ 4 እንስሶች ወዘተ የሚያሳዩት ስለዚሁ ስለ መሲሁ ነው። ስለ ኢየሱስ ክርስቶስ ባህሪያቶች ነው። እግዚአብሔር ኢየሱስ ብዙ ነው፣ ሁሉ ነው ለማለት ልጁንም በተለያየ መንገድ ለመግለጥ አንዱ ኢየሱስ ሁሉ እንደሆነ ለማሳየት 4 ወንጌላት እንዲጻፉ አድርጓል። የማቴዎስ ወንጌል ኢየሱስ ክርስቶስ ምን እንደሆነ ጻፈ። አቤት ማቴዎስ ኢየሱስ ምንድነው ነው ዓላማው? አንበስክ ጨርስ። ምንድነው? የአይሁድ ንጉስ፣ የነገስታት ንጉስ። በእግዚአብሔር ዙፋን ዙሪያ ደግሞ 4 እንስሶች አሉ። የፊተኛው እንስሳ ምን ይመስላል? አንበሳ ይመስላል። ያዙ። 4ቱ እንስሶች 4ቱን ወንጌላት ጋር የተሳሰሩ ናቸው። እነዚህ እንስሶችና እነዚህ 4 ወንጌላት አንዱ ኢየሱስ ክርስቶስ ስላለው 4 ገጽ ይናገሩሃል። 4 ማንነቶቹ ይነግሩሃል። 4ቱን ወንጌላት እና 4ቱ እንስሶች ስለ አንዱ ኢየሱስ የሚያወሩ 4 ገጽታዎች ናቸው። አንዱ ማቴዎስ ወንጌል ነው። በማቴዎስ ወንጌል ውስጥ ኢየሱስ የተገለጠው ንጉስ ሆኖ ነው። ንጉስ ከእንስሶቹ መሃል ማንን ይመስላል? ከእንስሶቹ መሃል የኢየሱስን ንግስና የሚገልጠው ማን ነው? አንበሳ ይመስል ነበር የተባለው። ስለዚህ ኢየሱስን ራሱ እንደዚህ እንለዋለን፣ ከይሁዳ ነገድ የሆነው አንበሳ፣ የዳዊት ልጅ። የአብርሃም ልጅ ካልክ መስዋዕት ነው። የዳዊት ልጅ ካልክ ግን በዙፋን የሚቀመጥ ንጉስ ነው። ያው ኢየሱስ የአብርሃም ልጅ ካልክ ለዓለም ሁሉ የሚሞት በግ ነው። እንደ ይስሐቅ ወስደ ተራራ ላይ የሚታረድ ቀንዱ ኃይሉ በሰው ፍቅር የተያዘ በግ ነው የአብርሃም። የዳዊት ልጅ ሲሆን ግን እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ ለመንግስቱም ፍጻሜ የለውም የሚባለው። ቀጥሎ ኢየሱስ ንጉስ ነው፣ የነገስታት ንጉስ ነው፣ ምገዛለት እማገለግለው ንጉስ ነው ብለህ ከጨረስክ በኋላ ማርቆስ ወንጌል ኢየሱስ ክርስቶስ የሰው ልጆች አገልጋይ ነው። ማች ይገጥማል? አይገጥምም። ንጉስ ነው ልገዛለት ያልከው እየተገዛህለት እያለ በማርቆስ ወንጌል የሰዎች አገልጋይ ነው፣ ሰርቫንት ይለዋል። ኦ ማይ ጋድ! እና በማርቆስ ወንጌል ውስጥ በሙሉ የምታገኙት ሰፊ ትምህርት አይደለም። ኢየሱስ ትምህርቶቹን ያስተማራቸው በብዛት አታገኙ። ምንድን የምታየው? ሰዎችን ሲፈውስ ሲያድን ትንሽ ያወራና ሲፈውስ ሲያድን ሰዎችን ሰርቭ ሲያደርግ። ስለዚህ የማርቆስ ወንጌል ማዕከላዊ ጥቅስ ምን ይባላል? የሰው ልጅ ሰዎችን ሊያገለግል እና ስለ ብዙዎች ቤዛ ነፍሱን ሊሰጥ መጣ እንጂ ሰዎች እሱን እንዲያገለግሉት አልመጣም። ማርቆስ ወንጌል እዛሳ የአይሁድ ንጉስ ወዴት ነው? መስቀል ላይስ የተሰቀለው ኢየሱስ የአይሁድ ንጉስ። ማርቆስ ወንጌል ንጉሱ ቅድም የሰገድኩለት ኢየሱስ መጥቶ እኔን ደግሞ ሰርቭ ያደርጋል። ስታመም መጥቶ ይጠይቀኛል፣ ካልጋ ተነስ ይለኛል። እግዚአብሔር የበሽተኞችን አልጋ ያነጥፋል። ኦ ማይ ጋድ! ኦ ጂሰስ! ያጽናናል። ጓደኛ ሆኖ ብቻህን ያወራሃል። ብዙ ነገር በልብ እያሰብክ በልብ እያመረርክ ማን እንደሆነ ሲያጽናና ታገኛል። የማርቆሱ ኢየሱስ፣ የሰው ልጆች አገልጋይ ኢየሱስ።
ቤተሰብ አልተረዳህም፣ ጓደኞች አልተረዱህም፣ ባልሽ አልተረዳሽም፣ ሚስትህ አልተረዳችህም፣ የወለዳችኋቸው ልጆች አልተረዷቸውም። ኢየሱስ ግን ይረዳል። የማርቆሱ ኢየሱስ እሱ የሰው ልጆች አገልጋይ። ስለዚህ ማርቆስ ወንጌል ከአራቱ እንስሶች በማን ተመሰለ? ሁለተኛውም እንስሳ የበሬ መልክ ነበረው። በሬ በሰው ቤት ውስጥ ምንድን ነው? የሰው ልጆች አገልጋይ፣ ቀንበር ጠምደውበት የሚያርሱበት፣ የእህል ምርት የሚሰበስቡበት፣ ሰዎች አስረው ጠምደው የሚያገለግላቸው የቤት አገልጋይ ነው። ሁለተኛውም እንስሳ በሬን ይመስል ነበር። እግዚአብሔር አሁን ሰማይ ቤት በሬ አለው? አንበሳ እንደዚህ ጫካ እንዳለው አንበሳ ምናምን የሚል እኛ ጫካ ያለ አንበሳ መስሎን ስናይ ምን ይላል? ከይሁዳ ነገድ የሆነው አንበሳ። ኦኬ አንበሳ ነገድ አለው እንዴ? እዚህ እኛ ሀገሩ አንበሳ ጎሳው ምንድን ነው? እዚህ ጎፋ ያለው አንበሳ ምንኛ ነው የሚናገረው? ጎፋ ያለው አንበሳና ዙምባቤ ያለው አንበሳ ድምጻቸውን አንድ ነው? ቋንቋቸው አንድ ነው አይደለም? አይገርምም? ሰው ብቻ ነው ቋንቋው ተደበላልቆ ማይግባባው። ይሄን አንበሳ ወስደህ ዙምባቤ ጫካ ስታስቀምጠው ይላል። እዛ ጋር ያለውም ይገባዋል፣ ይግባባል። ሰው ብቻ ነው እንዳይግባባ። ሰው ከተግባባ አገር ያጠፋል። እና አንበሳ ነገድ የለውም። በሰማይ የታየው አንበሳ ግን ከይሁዳ ነገድ ነው። እና የማቴዎሱ ንጉሥ አንበሳው ኢየሱስ በማርቆስ ወንጌል ላይ ደግሞ ሰዎችን ላገለግል እንጂ ሰዎች እንዲያገለግሉኝ አልመጣሁም ያለው አገልጋይ። ሰዎች በዛ ዘመን እጅግ አድርገው የሚገለገሉበት ነገር በሬያቸው ነው። በሱ ተመሰለ። ኢየሱስ ሆይ ንጉሳችን፣ ንጉሥ ነህ፣ እንሰግድልሃለን። ደግሞ ልታገለግለን ፈቃድ ስለሆነ ወንድሞቼ እህቶቼ፣ እኔ በግሌ በአንዳንድ ነገሮች እንድትረዳን እንፈልጋለን፣ እንድታግዘን እንፈልጋለን፣ እንድታገለግለን እንፈልጋለን። 2-3 ሆነን ተስማምተን ጠይቀንሃል። በኢየሱስ ክርስቶስ ስምህ በዚህ ሰሞን በዚህ ወራት በሆነ ነገር አገልግለን፣ በሆነ ነገር እርዳን፣ በሆነ ነገር አግዘን። እዚህ ሀገር ጸሎት አሜን የምትሉት አይን ጨፍነው ሲጸልዩ ነው። ካልተወራጨነ አይሆንም። ስል ነው አሜን የምትሉት። ጌታ ሆይ አገልግለን። መሃላችን ያለው የእግዚአብሔር ልጅ ሁልጊዜ ምን ሰግድልህ ጌታ፣ የነገስታቱ ንጉሥ፣ ከይሁዳ ነገድ የሆንኩ አንበሳ፣ የሰው ልጆችን ላገለግል ብለሃል። እግዚአብሔር የበሽተኛውን አልጋ ያነጥፋል ብለሃል። ጌታ ሆይ በጓዳችን አገልግለን፣ በእኛ ቤት ውስጥ አገልግለን። ብዙ አንተ እንድታገለግለን የምንፈልግበት ቦታ አለ። ብራችን ሊያገለግለን ያልቻለበት ቦታ አለ። ዘመዶቻችን፣ ቤተሰቦቻችን፣ ባል ሚስቶቻችን፣ ልጆቻችን ሊያገለግሉን ያልቻሉበት ቦታ አለ። አንተ ታውቀዋለህ። በዛ ኢየሱስ ሆይ አገልግለን። በዛ ቦታ ገብተህ አገልግለን። ሁልጊዜ እንደምሰማን ደግሞ እናውቃለን። ሶስተኛው ወንጌል የሉቃስ ወንጌል። በሉቃስ ወንጌል ውስጥ ኢየሱስ ምን ሆኖ ተገለጠ? ሶስተኛውን እንስሳ ማሰብ ነው። በማቴዎስ ንጉሥ፣ በተቃራኒው በማርቆስ የሰዎች አገልጋይ፣ በሉቃስና በዮሐንስ እንዲሁ ሁለት የተለያዩ ሆኖ ይታያል። በሉቃስ ወንጌል ውስጥ የምታገኙት ንባብ በአብዛኛው ኢየሱስ ራሱን የሰው ልጅ እያለ የጠራበት ነው። በሉቃስ ወንጌል ውስጥ ኢየሱስ የጠፋውን ሰው ሊፈልግ የመጣ ሰው ሆኖ ተገለጠ።
ለዚህ ነው የጠፋው ልጅ ታሪክ ሉቃስ ወንጌል ውስጥ ብቻ ያለው። የጠፋውን ሰው ሊፈልግ የመጣ ሰው። ለዚህ ነው የኢየሱስ ክርስቶስ የሰውነት ታሪኮቹ የጽንሰትና የልደት ታሪኮቹ ከሶስቱ ወንጌሎች ይልቅ በሉቃስ ወንጌል ውስጥ በሰፊው የተጻፈው። ከነ ዘካርያስ፣ ከነ ኤልሳቤጥ፣ ከነ ማርያም ከዛ ጀምሮ ያለው የጽንሰት የልደት ጉዳይ በስፋት የተጻፈው ሉቃስ ወንጌል ውስጥ ብቻ። ማቴዎስ ትንሽ ነው ስለ ኢየሱስ ልደት የጻፈው። የሚገርማችሁ ማቴዎስ የኢየሱስን ልደት ሲጽፍ የማን ልጅ ብሎ ነው በጽሁፍ የጀመረው? ምክንያቱም ንጉስ ነው ብለናል አይደል? አንበሳው ነው ብለናል ማቴዎስ ላይ። ስለዚህ ማቴዎስ ሲጽፍ የማን ልጅ ብሎ ነው የጀመረው? የዳዊት ልጅ፣ የአብርሃም ልጅ፣ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ጀመረ። ከአብርሃምና ከዳዊት ማን ይቀድማል? በዘመን በአብርሃምና በዳዊት መካከል 1000 ድፍን ዓመት አለ። አብርሃም ዳዊትን 1000 ዓመት ይቀድመዋል። ማቴዎስ ግን አዙሮ ይጽፋል። የአብርሃም ልጅ የዳዊት ልጅ ማለት ሲገባው የዳዊት ልጅ የአብርሃም ልጅ። ለምንድን ነው የዳዊት ልጅ ብሎ የሚጀምረው? የአይሁድን ልብ ድንግጥ ለማድረግ። አይሁዶች ቁጭ ብሎ የሚጠብቁት የዓለም አዳኝ ነው፣ የአይሁድን ንጉስ ነው የሚጠብቁት። የአይሁድን ንጉስ። አንድ አይሁዳዊ ለማኝ እንኳን ስለ መሲህ ሲያስብ የዳዊት ልጅ ነው ብሎ ነው የሚያምን። እንደ በርጤሜዎስ አይነት እውር እንኳን ኢየሱስን ቢያገኝ ምን ይላል? የአብርሃም ልጅ ሆይ ማረኝ ነው? የዳዊት ልጅ ሆይ ማረኝ? የዳዊት ልጅ ሆይ ማረኝ። እግዚአብሔር ሆይ በዚህ ስፍራ ስለሰበሰብከን አመሰግናለሁ። የዳዊት ልጅ ማለት ምንድን ነው? ለዳዊት የተሰጠውን ተስፋ አይሁዶች ያውቃሉ። በዙፋን ላይ የሚቀመጥ ንጉስ ይመጣል። ስለዚህ ማቴዎስ የጻፈው ለአይሁድ ተደራሲያን ስለነበረው ወንጌሉን እኛ ጋር ይደርሳል ብሎ ማቴዎስ አልጻፈም። ለአይሁዶች ነበር የጻፈው። የዳዊት ልጅ ብሎ ጀመረ ብለው ድንግጥ ይላሉ። ወደ ክርስቶስ ይመጣሉ ነው ነገሩ። ለዚህ እሱ ንጉስ ነው በሚለው ጽፎታል። ማርቆስ ወንጌል ላይ ማቴዎስ እንኳን የዳዊት ልጅ ብሎ የትውልድ መጽሐፍ የዳዊት ልጅ መሆኑን ንጉስ መሆኑን ለማሳመን ትውልድ ቢቆጥርም ማርቆስ ላይ የኢየሱስ ጽንሰትና ልደት ተጽፏል አልተጻፈም? የማርቆስ ወንጌል ምዕራፍ 1 ቁጥር 1 የኢየሱስ ጽንሰት ተጽፏል። ልደቱ የዘር ቆጠራ አለ? እስቲ ማርቆስ 1 ለምን አይጽፍም ማርቆስ? እንዴ ኢየሱስ ከየት መጣ? እንዲህ ተጸነሰ፣ እንዲህ ተወለደ፣ እናቱ ማርያም ነበረች ምናምን አይለንም እንዴ እንደ ሌሎቹ? ማርቆስ ወንጌል 1 አለው ይሉ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። እሺ እነሆ መንገድን የሚጠርግ መልእክተኛዬ ማን? መጥምቁ ዮሐንስ መጣ። ኢየሱስስ ሳይወለድ እንዴት ነው ልደቱ? ለምን አይጻፍ? ቀጥታ ማርቆስ የሚጀምረው ኢየሱስ የስንት ዓመት ሰው ሆኖ ነው? የ30 ዓመት ሰው ነው። በምን? በጥምቀቱ ነው የሚጀምረው። መጥምቁ ዮሐንስ እንዲህ ያለ መጣ፣ መንግስተ ሰማይ ቀርባለች አለ። ከዛ ኢየሱስ መጥቶ ተጠመቀ። ልደቱ አይጻፍም፣ ጽንሰቱ አይጻፍም ማርቆስ ላይ። ለምን? የእግዚአብሔር መጽሐፍ ነው። አስቡ፣ በፕሮግራም ነው የሚጻፈው። አስቡ፣ ማርቆስ ላይ ኢየሱስ የተጻፈው የምኖች አገልጋይ? የሰዎች አገልጋይ። ኦኬ። ባሪያ ትውልድ የቆጠረ ይመካል። እኔ እኮ ዘር ማንዘሬ ይላል አይል። ምን ያህል ኢየሱስ ራሱን ሰሚት እንዳደረገ ራሱን እንዳስገዛ ንጉስ ነውና በማቴዎስ የዳዊት ልጅ ዘር ተቆጠረለት። የሰዎች አገልጋይ ነውና ትውልድ አይቆጥር። ባሪያ ዘር ማንዘሬ እንዲህ ነው፣ አባቴ ፊት አውራሪ ናቸው፣ የነገስታት ዘር ነኝ ምናምን አይልም፣ አይቆጠርም። ቀጥታ ወደ አገልግሎት 30 ዓመት ሞላው፣ ተጠመቀ፣ ሰው መርዳት ጀመረ። ሉቃስ ላይ ዝርዝር የሰውነት ታሪኩ ስለ ጽንሰቱ ስለ ውልደቱ ማቴዎስም ያልጻፈው ጥልቅ የአክስቱ የዘር ማንዘሩ የዮሐንስ ምናምን ሁሉ ታሪክ ተጻፈ። እና ደግሞ
የሰው ልጅ ይላል። የሰው ልጅ ይበዛል። ከዛ ደግሞ የጠፋው ልጅ ታሪክም እዛው ላይ አንበስ ጨርሰው የናዝሬቱ ኢየሱስ የጠፋውን የሰው ልጅን ሊፈልግ የመጣ ሰው። መቼስ ሰው ሲጠፋ ሰው ነው የሚላከው። ሰው ሲጠፋ ሰው ነው የሚላከው። ፍጹም ሰው ኢየሱስ። ሉቃስ ወንጌል ውስጥ ከአራቱ እንስሶች የትኛው ይሄን የሚገልጠው የኢየሱስን ሰውነት የሚገልጠው? ሶስተኛውም እንስሳ ሰውን ይመስል ነበር። የዮሐንስ ወንጌል በሉቃስ ወንጌል ፍጹም ሰው ነው ብለህ ቁጭ ስትል ቅድም ንጉሥ ነው ብለህ የሰገድክለት በቤትህ አገልጋይ ሆኖ ሲያገለግል ያየኸው ኢየሱስ የሰው ልጅ ነው ፍጹም ብለህ ጨርሰ ዮሐንስ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ተፈጠረ ብሎ ምን ይላል? ከመጀመሪያው ቃል ነበር። እዛ ጋር ልደቱ ጽንሰቱ በዝርዝር የተጻፈው በቀደም የተወለደው ከመጀመሪያው ነበረ እና በዮሐንስ ወንጌል ውስጥ ኢየሱስ የተገለጠው ምን ሆኖ ነው? ፍጹም አምላክ። ኢየሱስ ማን ነው? የነገስታት ንጉሥ። ኢየሱስ ማን ነው? የሰው ልጆች አገልጋይ። ኢየሱስ ማን ነው? ፍጹም ሰው። ኢየሱስ ማን ነው? ፍጹም አምላክ። ስንት ኢየሱስ? አንዱ ኢየሱስ። እና አራተኛው እንስሳ ንስር ይመስል ነበር። ንስር ማለት ከርቀት ሆኖ የሩቁን የሚያይ ነው። አይኖቹ ልክ ዮሐንስ እንደጻፈው በመጀመሪያውም ቃል ነበር፣ ቃልም እግዚአብሔር ነበር። እና እነዚህ አራት ነገሮች በመጽሐፍ ቅዱስ ውስጥ በሙሉ የሚያወሩት ኢየሱስ ክርስቶስ ማን ነው የሚለውን ነው። መጋረጃው፣ የበሩ መጋረጃ፣ ሕፃኑም አዋቂውም ብርቱም ደካማውም ሊያልፍበት የሚችለው መጋረጃ የተጠለፈበትን ህብረ ቀለማቶች ትልቅ አምላክ የሆነው እግዚአብሔር ከቀለም ጋር ከጥልፍ ስራ ጋር ምን ጉዳይ አለው? ይህን ሰማይና ምድር የሰራ እግዚአብሔር ጨርቅ ላይ ስለሚጠለፍ ጥልፍ ጉዳይ ኖሮት የተሰራ አይደለም። የብሉይ ኪዳኑ መቅደስ ታውቃላችሁ፣ እንደዚህም ተሰርቶ ጠፍቷል፣ ተወግዷል። ሰሎሞን በመቅደስ በወርቅ ቢሰራው መቅደሱን በባቢሎን ወታደሮች ፈርሷል፣ ጠፍቷል። በእንደዚህም ቀለማት ተጽፎ በወርቅም ተሰርቶ የብሉይ ኪዳኑ መቅደስ ተወግዷል። ለምን? እነሱ እዛ ጋር የቆሙት ለጊዜው ስለሆነ አካል የሆነው ክርስቶስ እስኪመጣ ድረስ የተሰጡ እንጂ ቋሚ አይደሉም። ለጊዜው ነው የተሰጡት። ለጊዜው የሚመጣው ኢየሱስ ምን እንደሚመስል እየጠቆሙ እየተናገሩ እያብራሩ በቅርጻቸው፣ በቀለማቸው፣ በከለራቸው ክርስቶስ የእግዚአብሔር ልጅ ይህን ይመስላል እያሉ ይነግሩን ነበር። ስናይም የቆየነው የበሩ ቀለማት ይህን ያሳያሉ። ኃጢአተኛው እስራኤላዊ ወደዚህ በር ሲመጣ የሚያየው ይህንን ውብ ዥንጉርጉር መጋረጃ በስፋት ሁሉን ማስተናገድ የሚችል የሚያምንበትን ሁሉ ሊያስገባ የሚችል በር ነው። በሩ እኔ ነኝ ያለው ኢየሱስ ነው። ህብረ ቀለማቱንም አጠና ናቸው። በሰማያዊ ፈትል የተፈተለ ወይም የተጌጠ ነው። ምክንያቱም የሚመጣው በሩ እኔ ነኝ የሚለው እሱ ከየት ነው? ከየት ነው? ከሰማይ፣ ሰማያዊ ነው። ነቢያትስ አባቶችስ ከየት ናቸው? ከምድር ናቸው። ይሄ ሰማያዊ ፈትል የሚመስለው ከሰማይ የመጣው ኢየሱስ
በሌላም ህብረ ቀለም ተገለጠ። በሐምራዊ ፐርፕል በዛ ተገለጠ። ሐምራዊ ቀለም ወይም ፐርፕል የምኖች ልብስ ነው? የባለጠጎችና የነገስታት ልብስ ነው። ስለዚህ በሩ እኔ ነኝ የሚለው እሱ ምስኪን አይደለም። ልብሱን ቢገፉትም ባለጠጋ ነው። በገዢዎች ፊት ቢቀርብም እሱ ምንድን ነው? የነገስታት ንጉስ ነው። ሌላው ቀለም ምንድን ነው? ቀይ። ቀይ ቀለም ስናይ ሁልጊዜ የሚታየን የታረደው በግ ነው፣ የኢየሱስ ደም ነው። በሩ እኔ ነኝ የሚለው እሱ የጠራን በደሙ ባቀረበልን የኃጢአት ስርየት ነው። ስለዚህ ምን እናድርግ? ምን ይፈጠር? ምን ይሁን? የምናደርገው ነገር በመረቀልን በአዲስ በሕያው መንገድ በዚህ በኩል በበሩ በኩል እንድንገባ ምን አለን? ድፍረት አለን። በመጽሐፍ ቅዱስ ውስጥ ፍርሃት የኃጢአት ውጤት በአዳም፣ ፍርሃት ያለማመን ውጤት በሰው ልጅ ታሪክ ውስጥ፣ እኛ ግን ወደዛ ለመግባት ምን አለን? ድፍረት አለን። በማን ላይ ባለን እምነት? በበሩ ባለን እምነት እንገባ ዘንድ ድፍረት አለን። ታውቃላችሁ፣ ይሄ አጉል እንፍራ ፍሩ የሚለው ነገር የሃይማኖት የትም ሂንዱ ብትገባለ፣ ቡዲስት ብትገባለ፣ ጠንቋይ ቤት ብትገባለ፣ ሽንቶይዝም፣ ታኦይዝም፣ ሂንዱይዝም፣ ምናምኒዝም፣ እስላሚዝም ውስጥ ሁሉ ይሄ ይቀስፋል፣ ይቆርጣል፣ ያስፈራል የሚለው ሁሉም ውስጥ አለ። ኢየሱስ ምድር ላይ የመጣው ይህን ፍርሃት ለማስወገድ ነው። እምነታችንን ከፍ ለማድረግ ነው። ኢየሱስ አብሯቸው ሆኖ ሳለ፣ ከነርሱ ጋር ሆኖ ሳለ የሚፈሩ ሰዎች ጎሽ ደግ አረጋችሁ ፈሪዎች አይባሉ፣ ይገሰጻሉ። ኢየሱስ ታንኳ ላይ አብሯቸው ሆኖ መርከቧ ልትሰምጥ ነው ብለው መጽሐፉ ምን ይላል? ፈሩና ጸለዩ። ፈሩ። ከዛ ወደ ኢየሱስ ጸለዩ። ምን ብለው? ጌታ ሆይ ስንጠፋ አይገድህምን ብለው ጸለዩ። ኢየሱስ ምን አላቸው? ኦ ጸሎታችሁን ሰምቻለሁ፣ አይዟችሁ እኔ ከእናንተ ጋር ነኝ አለ? አላለም። ምን ሆነ? ገሰጻቸው። እናንተ ማታምኑ ብለው። መጽሐፉ ምን ሆኑ ነው የሚለው? ፈሩ አለ። ኢየሱስ ምን ብሎ ገሰጻቸው? እማታምኑ ብሎ ገሰጻቸው። ኦኬ፣ ለካ እግዚአብሔር እያለ መፍራት ምን ይባላል? ስሙ ነፍሶባቸዋል ነፋሱ። እግዚአብሔር ባለበት እጠፋለሁ ብሎ መፍራት ምን ይባላል? አለማመን ይባላል። ይበረታታል ወይስ ይገሰጻል? ይገሰጻል። ይገሰጻል። እናንተ እማታምኑ እስከ መቼ ታገሳችኋለሁ ወዘተ። በፈሩ ቁጥር በመጽሐፍ ቅዱስ ውስጥ ሰዎች ስለምን እየተባሉ ይገሰጻሉ? ለምን እየተባሉ ይገሰጻሉ? ይሄ ምን ይባላል ማለት ነው? የተፈጸመውና ያለቀው ነገር ላይ እርግጠኛ አለመሆን ምን ያመጣል? ፍርሃት ያመጣል። ስለዚህ ያነበብነው ጥቅስ ምን የሚል ነው? እኛ ግን በእርሱ ላይ ባለን እምነት በእርሱ በኩል ወደ እግዚአብሔር ለመግባት ምን አለን? ድፍረት አለን። በዕብራውያን መጽሐፍ ላይ ዋስትና ወይም አሹራንስ አለን። እግዚአብሔር ይቀስፈኛል፣ ይፈልጠኛል፣ ይቆርጠኛል እየተባለ አይቀርብም። እግዚአብሔር የሚያጠፋ እሳት ስለሆነ፣ የሚበላ እሳት ስለሆነ በሱና በእኛ መካከል ምን አርቋል? መካከለኛ አርጓል። አሁን ድፍረታችን በእርሱ በኩል ወደ እግዚአብሔር ለመቅረብ ድፍረት አለን። አጉል ትሕትና አለማመን ተብሏል። አጉል ትሕትና ወገኖቼ የተቀለሰለሰ በእግዚአብሔር ፊት መሆን። እኔ ግን እፈራለሁ፣ እኔ ግን እቀንቀጥቃለሁ። እግዚአብሔር ሆይ አንተ እሳት ነህ፣ ፊት እሳት ነው፣ ወገብ እሳት ነው። እኔ ግን ቆሻሻ እማረባ
ሲታይ ምንድን ነው? እግዚአብሔርን አከበሩ ራሳቸው አይደለም። እነዚህ ሰዎች ያላዩት ነገር አለ። እግዚአብሔርን አይተውታል። እሳት ነው። አዎ። ራሳቸውን አይተዋል። አዎ። ቆሻሾች ናቸው። አዎ። ይሄ መራራቅ እንዳይፈጠር በእነሱ ምክንያት የገባውን መሀል ላይ ያለውን መካከለኛ አላዩ። አማላጁን አላየው። ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ በኋላ ስንደርስበት እናያለን ለምን መጋረጃ ተባለ። ቅድስቱ ጋር ያለው መጋረጃ ጋር ስንደርስ ስለምናብራራው መንፈስ ቅዱስ ካስታወሰኝ እናወራዋለን። የበሩ ሁኔታ ይሄን ይመስላል። ስለዚህ አንድ በር አለ፣ በሱ እንገባለን። እነዚህ በሮቹ ኢየሱስን የሚገልጡ በሮች፣ ኢየሱስን የሚያብራሩ በሮች ስንት ምሰሶች አሏቸው? 4 ምሰሶች አሉት። እነዚህ ሁሉ 4 ምሰሶች ስለ በሩ የሚናገሩት ነገር አለ። በሩ ኢየሱስ ያለውን 4 ገጽታዎች ለማሳየት ቆመዋል። እነዚህ የቆሙት ነገር 4ቱ ወንጌላት ናቸው። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ኢየሱስ በራችን በማቴዎስ፣ በማርቆስ፣ በሉቃስ፣ በዮሐንስ ተብራርቷል። በማቴዎስ ላይ ምን ሆኖ የነገስታት ንጉስ፣ ማርቆስ ላይ የሰው ልጆች አገልጋይ፣ ሉቃስ ላይ የሰው ልጅ፣ ዮሐንስ ወንጌል ላይ የእግዚአብሔር ልጅ ወይም እግዚአብሔር ፍጹም ሰው፣ ሉቃስ ላይ ፍጹም አምላክ፣ ዮሐንስ ላይ ኢየሱስ ስንቱ ነው? ሁሉ ነው። እንዲሁ እነዚህ 4ቱ ነገሮች ሙሉ የኢየሱስን ሕይወት የሚናገሩ ናቸው። ሙሉ የኢየሱስ ክርስቶስን በዚህ ምድር ላይ የኖረበትን ሕይወቱን፣ ሞቱን፣ ትንሣኤውንና መክበሩን የሚያወሩ ናቸው። ወንጌላት ሁሉ የሚጽፉት ስለሱ ስለሆነ ስለ ኢየሱስ ሕይወት የ33 ዓመት አገልግሎት ትልቁ ሳብጀክት የኢየሱስ ሞት፣ ትልቁ የምስራች የኢየሱስ ትንሣኤ፣ ፋይናሊ ደግሞ መክበሩ። እነዚህ በወንጌል ውስጥ የተገለጡ የኢየሱስ ትልልቅ ታሪኮቹ ናቸው። ሕይወቱ፣ ሞቱ፣ ትንሣኤው፣ በእግዚአብሔር ቀኝ መክበሩ። ይሄ ኢየሱስ ነው። የመገናኛው ድንኳን በሩን አልፈን ስንገባ አሁን ወደዚህ እንግባ። ይሄ በርን አልፈን ስንገባ የምናገኘው ቦታ ይሄ ነው። ይሄ ውስጡ መገናኛው ድንኳን ከነ ድንኳኑ ከነ አደባባዩ ለ3 የተከፈለ ነው። ለ3 የተከፈለ ነበር። ይሄ ፊት ለፊት የምታዩት የመጀመሪያው እንደገባችሁ ያላችሁበት ቦታ አደባባይ ይባላል። ይሄ አደባባይ ነው። ዘኮርት ነው ይሄኛው። ቀጥሎ እዚች ጋር መጋረጃ ታገኛላችሁ። መጋረጃውን እንደከፈታችሁ 2 ክፍል ውስጡ ታገኛላችሁ። የመጀመሪያው ክፍልና መጨረሻ ላይ ሌላ መጋረጃ ያለው ሌላ ክፍል ታገኛላችሁ። 3 አደባባይ፣ የመጀመሪያው ክፍል ቅድስት፣ ሁለተኛው ክፍል እዚህ ጥግ ላይ ታቦቱ ያለበት ጋር ያለ ነው ቅድስተ ቅዱሳን። አደባባይ፣ ቅድስት፣ ቅድስተ ቅዱሳን ይባላል። መጀመሪያ አንድ እስራኤላዊ ሰው የቅድሞ ኃጢአተኛ በጉን ይዞ ሲመጣ ይኸው እዚህ ጋር ለማሳየት ሞክረዋል። ኃጢአተኛው በግ ይዞ የመጣ ነው፣ ንጹህ እንስሳ። እዚህ ጋር የቆመው ካህን ነው። እዚህ ጋር የቆመው ቀላ ያለ ልብስ የለበሰው ያ እስራኤላዊ ነው። የአዳኝ ያለ የመድኃኒት ያለ መግቢያው በር አንድ ነው፣ በእርሱ ገባለሁ ብሎ የመጣው ሰው ነው። እዚህ ጋር የቆመው ካህን ስራው አንድ ነገር ነው። ይህንን እንስሳ በጉን መመርመር ነው። ዝም ብሎ ገብቶ ለመስዋዕት አይቀርብም፣ ይመረመራል። ምን? በጉ ነውር የሌለበት ቅዱስ ንጹህ በግ መሆኑ፣ እንከን የሌለበት በግ መሆኑ፣ ንጽት ያለ ቆዳው ያልተመለጠ፣ ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ወደ ሴት ያልደረሰ፣ ባጭሩ የሚመጣውን ኢየሱስን በትንሹ ለመግለጥ የሚያስችል ንጽህና እንዳለው
ያየዋል። በዚህ እንስሳ ላይ ትንሽ ጉድለት ከታየ ወይ አይኑ ታማሚ ከሆነ ወይ አንድ ነገሩ ላይ ችግር ካለ ወይ ሰባራ ከሆነ ወይ አንካሳ ከሆነ አንድ እንከን ከተገኘበት ሰውየው ይዘኸው ተመለስ፣ በዚህ አይሆንም ሂድ ይባላል። አይስተናገድም። ንጹሕ በግ ከሆነ ብቻ ይስተናገዳል። ይህ ነውር የሌለበት ከኃጢአተኞች የተለየውን ንጹሕ የሆነውን የምንሰብከውን ሰሞኑንም እያወራንለት ያለውን ኢየሱስን የሚገልጥ ነው። ዕብራውያን ምዕራፍ 7 ቁጥር 26 ዕብራውያን 7:26 ኢየሱስን እንዲህ ይለዋል። ኢየሱስ በእግዚአብሔር ታይቶ ምንም ነውር የለበትም፣ ኃጢአት የሚባል የለበትም። ቁጥር 26ን አንብልኝ። ዕብራውያን 7 ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። ኢየሱስን ታላቁን ሊቀ ካህናችንን ለመግለጥ መጽሐፍ ቅዱስ የተጠቀመው ቃል ነው። ቅዱስ እና ያለ ተንኮል እና ነውር የሌለበት እና ከኃጢአተኞችም የተለየ እና ቅድም እንዳልነው ከምድር ሳይሆን ከሰማያትም ከፍ ያለ ኢየሱስ ምንድን ነው? ቅዱስ፣ ንጹሕ፣ ነውር የሌለበት ስለሆነ መሰዊያው ላይ መቅረብ ይችላል። አብርሃም ንጹሕ አይደለም፣ ቅዱስ አይደለም፣ ነውርም አለበት። የአብርሃምን ታሪክ ከፋም ለማም በጥቂቱ እናውቃለን። አብርሃም አጀንዳው እግዚአብሔር ብቻ አይደለም፣ አጋርም አጀንዳው ነች። ወደ ሴት ቤት ጎራ ይላል። ዳዊት ጸባይ ያሳመረውን ንግስና እስኪቀበል ነው። ክራር ይዞ እግዚአብሔር እረኛዬ ነው ብሎ በዛ ቁንጅናው ዘመረ። እግዚአብሔር ወስዶ ዙፋን ላይ ሲያስቀምጠው የሰው ሚስት ታየ፣ ወስዶ አስነወረ። መጽሐፍ ቅዱስ እንደሚናገር ጥሩ የምንላቸውን ሰዎች ደካማ ጎናቸውን አውቆ ይጽፋል፣ ያጋልጣል። ለምን? እነ አብርሃም ደካማ ጎናቸው ባይገለጥ፣ እነ ዳዊት ደካማ ጎናቸው ባይገለጥ፣ እነ ኢዮብ ደካማ ጎናቸው ባይገለጥ፣ የብሉይ ኪዳን አባቶችና ነቢያት ነገስታት ድካማቸው ባይገለጥ ከኢየሱስ ጋር የማወዳደር ፈተና ውስጥ እንገባለን። እንኳን ኃጢአታቸው ድካማቸው ሳይጻፍ ድካማቸውም ተጽፎ ሰው ኢየሱስን ወስዶ ከጻድቃን ሰማዕታት ጋር ለማስተካከል ይቸኩላል። በእኛ ዘንድ ግን ኢየሱስን የምናውቀው በእግዚአብሔር እውቀት ነው። እነሱን የምናውቃቸው እግዚአብሔር በሚያውቃቸው እውቀት ነው። ሁሉም ነውር አለባቸው፣ ሁሉም ቅዱሳን አይደሉም። ሁሉም ሕጸጽ አለባቸው፣ ሁሉም ጉድለት አለባቸው። የሕያው የእግዚአብሔር ልጅ ግን በአደባባይ እንዲህ አለ፣ ከእናንተ መካከል እኔን ስለ ኃጢአት የሚከሰኝ አለ? ጭጭ ዝም ሙሉ ሽማግሌ ጭጭ። ይሄን ገብቶ ራሱን ቼክ ያስደረገው የት ነው? ምኩራብ፣ ሳንሄድሪን፣ ጻድቃንን የሚሉ የአይሁድ መምህራን ነጫጭ ቀሚስ አድርገው፣ ነጫጭ ጋቢ ደርበው፣ ነጫጭ ጥምጥም አስረው ንጹሕ መስለው በተቀመጡበት የናዝሬቱ እንጨት ጠራቢ የጠራቢ ልጅ በዛ የገሊላ አለባበስ፣ የባላገር አለባበስ ከነጮፈሬ ጫማው ሰካቱራውን አራግፎ እንጨቱን ምኑን አቁሞ መጥቶ ከእናንተ መካከል እኔን ስለ ኃጢአት የሚከስ አለ? ማን ይናገር? ጭጭ ዝም። በእርሱ ላይ ነውር የሚባል የለም፣ ቅዱስ ነው። እሱን መክሰስ ሲፈለግ ወሬኞች ተመከሩ፣ የሐሰት ምስክሮች። እሱን በደለኛና ኃጢአተኛ ለማስመሰል ሰው ተመካከረ። ውጭ ላይ መክረው ገቡ። የሐሰት ምስክሮች፣ የሐሰት ምስክርነት የመመስከር ልምድ ያላቸው ሰዎች ተፈልገው ተደራጅተው ኢየሱስ ላይ ለምስክርነት ገቡ። የሚገርም ነው።
ምን ያህል ጻድቅና ምን ያህል ንጹህ እንደነበር የምታውቀው ብዙ ጊዜ በሐሰት ምስክር ብዙ ሰው ያሸነፉ ጎል ያስገቡ ሰዎች፣ በማይገባ ፍርድ ያስፈርዱ ሰዎች ኢየሱስ ጋር ገብተው እሱ በቆመበት ሊመሰክሩ ሲሉ ውጭ ተነጋግረው ነው የገቡት። እንዲህ ትላለህ፣ እኔ እንዲህ እላለሁ ነው የተባባሉት። መጽሐፉ ግን የሚናገረው ከገቡ በኋላ ምስክርነታቸው እርስ በርሱ ሊስማማ አልቻለም። ምን አይነት ጽድቅ ነው? ምን አይነት ንጽህና ነው? ምን አይነት ቅዱስነት ነው የእግዚአብሔር ልጅ የነበረው? ሰው ተስማምቶ ገብቶ ለመስክር ቢል እንኳን ምስክርነት እስኪጋጭ ድረስ ያለ ንጽህና ምን አይነት ንጽህና ነው? ምን አይነት ቅድስና ነው? ምን አይነት ሕይወት ነው? እግዚአብሔር ሆይ ይሄ የኢየሱስ መቀደስ ስለተቆጠረልን እናመሰግናለን። በክርስቶስ ኢየሱስ ማለት በሱ ቅድስና ለተቀደሳችሁ የምንኖረውስ ቅድስና ቅዱሳን ለመሆን ደግሞ ለተጠራችሁ በክርስቶስ ቅዱሳን ናችሁ። አሁን እዚህ ጋር ወጥቶ እሱ ቅዱሳን እንኳን ደህና መጣችሁ ቢል ልክ ነው እንዴ? ሰሞኑን በዚህ ወር ውስጥ እንዴት ነው የዋላችሁት? እስቲ አንዴ ራሳችንን ቼክ እናርግ። እንዴት ነበር የዋላችሁት በዚህ አንድ ወር? አፋችሁ አልሳተም? እሺ አፋችሁ አልሳተም። ጆሮአችሁ መጥፎ ነገር አልሰማም? እሺ አልሰማም። አንዱን ብትሉ ከአንዱ አታመልጡ። ህሊናችሁ መጥፎ ነገር አስቦ አያውቅም በዚህ ወር? አይናችሁ ማየት የማይገባውን አላየም በዚህ ወር? እና እናንተ እዚህ ቤት ውስጥ ሰብስቦ እሱ ቅዱሳን ደህና ናችሁ ማለቱ አግባብ ነው? አግባብ ነው? አዎ እንድል በሉ። ዋጋ ተከፍሏል። አዎ እንድል የታረደው ንጹህ የሆነ ነውር የሌለበት ቅዱስ የአምላክ ልጅ ኢየሱስ ነው እንጂ ፓስተሪ አይደለም፣ ጳጳሱ አይደለም። እነዚህ ሁሉ ቅዱሳን ናቸው። እና ደግሞ ቅዱሳን ለመሆን የተጠራንን ማለት ለመኖሪያንን። በተረፈ ይህ ሰው ወደዚህ ይዞ ሲመጣ ካህኑ የበጉን ንጽህና ያጣራል። የኛ በግ መስፈርቱን አሟልቷል? የተማመንበት በግ በእርሱ በኩል ወደዚህ ለመግባት ድፍረት የሆነን በግ አሟልቷል? ንጹህ ነው? እሺ። በዚህ አንድ ወር ውስጥ ቅድም ያልኳችሁን አይነት ሰዎች የሆናችሁ ወደ እግዚአብሔር አብ ለመግባት ድፍረት ሊሆነን ይሄ በግ በቂ ነው? ሙሉ ነው? ኢየሱስን እግዚአብሔር ምንም ነውር የሌለበት ንጹህ ለመሆኑ ማስረጃ ሰጥቶ መስክሮለታል? አዎ። አብርሃምን የመሰለ ሰው እግዚአብሔር እንዲህ አለው፣ ወዳጄ አብርሃም፣ ማይ ፍሬንድ አብርሃም። ወዳጅ ጓደኛ እንደማለት ይበቃዋል። አብርሃምስ እግዚአብሔር ጋር ሲያወራ እንደዚህ ብሎ ይጸልይ ነበር። አብርሃም ሲጸልይ አባ እግዚአብሔር ቅዱስ አባት ወይ አባ እግዚአብሔር ብሎ ይጸልያል። አብርሃም ብሎ ነው ይጸልይ፣ እኔ በፊትህ ትቢያ እመሆን አመድ የመሆን የአፈር። ልክ ነው። ዳዊት እግዚአብሔር ሞደው ማን እንደ ልቤ የሚሆነኝ ዳዊት ያለው ዳዊት እንዲህ ብሎ ሲጸልይ መዝሙረ ዳዊት ውስጥ አንባችኋል። አባ ቅዱስ አባት ሲል ሰምተሃል? የሰማ ማለት ያላነበበ ማለት ነው። ካላነበብክ ትሰማለህ። ያነበብነው ግን አልሰማም። ነቢያት ውስጥ አንዱ አባ ሲል ሰምተሃል? የለም። ለመጀመሪያ ጊዜ የሰማይና የምድሩን አምላክ አባ ቅዱስ አባት ጻድቅ አባት ብሎ የጸለየ ማን ብቻ ነው? ኢየሱስ ብቻ። እግዚአብሔር ለአብርሃም ልጄ ብሎታል። ዳዊትን ልጄ ብሏል። ነቢያትን ልጄ ብሏል። ኢየሱስንስ በእርሱ ደስ የሚለኝ የምወደው ልጄ እርሱስ አባ ልጄ አባ ልጄ።
አንዱም የሉም። በዚህም ስትቆጥር የለም ማለት። ለዚህ እግዚአብሔር ኢየሱስን ብቻ መስክሮለታል። ምን ብሎ? ሞደው ልጄ ብሎ መስክሮለታል። ይሄ ግን ተቆጥሮልናል። እሺ ኢየሱስ በምድር ላይ በነበረ ሰዓት እነ ጴጥሮስን ሐዋርያ ብሎ እንኳን በሾማቸው ሰዓት እነሱ ወንድሞቼ ብሎ ጠርቷቸው ያውቃል? አላለ? ወንድሞቼ ብሎ አልጠራ። ሐዋርያን የሚያክል ነገር ተሰጥቷቸው ወንድሞቼ ግን አላላቸው። እንደ ባሪያ ታዩ። ትንሽ ቆየና እንዲህ አላቸው፣ ኑ ባሪያ የጌታውን ነገር ሁሉ አያውቅም። ስለዚህ ከዛሬ ጀምሮ ወዳጆቼ ብያቸዋለሁ። ማይ ፍሬንድስ። የተወሰነ ቀን ወዳጆቼ። ወዳጅ የሰሜን ቋንቋ ነው፣ የአማራ ቋንቋ ነው። ከተማ ምንድን ነው? ፍሬንድ ማለት ምንድን ነው? ጓደኛ። ጓደኞቼ መጣችሁ፣ ጓደኞቼ። የተወሰነ ቀን ወንድሞቼ አላላቸው። የኃጢአታቸውን ዕዳ ንጹሕ በግ ከከፈለ በኋላ ግን ከመቃብር እንደተነሳ ሂጂና ለወንድሞቼ እንደዚህ ብለሽ ነው። እሺ በዚህ ትምህርት ውስጥ ምን ያገኛችሁ? እግዚአብሔር ሆይ በሉ። ሐዋርያ ከመባል ይልቅ ወንድም መባል ትልቅ እንደሆነ አውቄያለሁ። አመሰግንሃለሁ። ሐዋርያ ተብዬ ካልጠራችሁኝ ሞቼ እገኛለሁ የሚል ሰው ወንድምነት እንደሚበልጥ አለማወቅ ነው። ሐዋርያ ስትሆን ሚዞር ማለት ነው። ወንድም ሲባል የአብ ልጅ ማለት ነው። ከዘዋሪና ከአብ ልጅነት የቱ ይሻላል? ሐዋርያ ማለት ሄደ የሚሄድ ማለት ነው። የሚሄድ ዝም ብሎ ሆረ ሄደ ነው ሐዋርያ የሚሄድ ማለት። እዚህ ግን ሰው ለመሸወድ ሐዋርያ ሲባል ማዕረግ እናስመስለውና ሰው ለመሸወድና በልጣለው ለማለት ሐዋርያ ብሎ እንኳን ጠርቷቸው ሰይሟቸው ሾሟቸው ወንድሞቼ አላላቸው። ለምን? አልተወለዱም። ማቴዎስ 10 ስልጣን ሰጣቸው፣ አልተወለዱም። መቼ ነው የተወለዱት? ጴጥሮስ ጻፈ፣ በኢየሱስ ክርስቶስ ከሙታን መነሳት ዳግመኛ የወለደን የኢየሱስ ክርስቶስ አባት ይባረካል። ሲነሳ ኢየሱስ ምናል? ሂጂና እንግዲህ ለወንድሞቼ ንገሪያቸው። እንዴት? በፊት አምላኬ ብለው ነበር፣ ወደ አምላኬ ወደ አምላካቸው። አሁንስ አባቴ እንዲሉ ወደ አባቴ ወደ አባታቸው። ምን ብለን ጸልያለን? አባቴ አምላኬ። እሁድ ጠዋት አምላኬ አምላኬ፣ አምላክ ሆይ ሲርበኝስ አባ ራበኝ፣ አባ ስጠኝ፣ ስጸልይ አባቴ፣ ስሰግድ አምላኬ፣ ሳስተምር የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አምላኩ ሆነ አምላኬ ብሎ ጮኸ። ለምን? አምላኬ ካለ ኢየሱስ ሰው ሆኗል። አባቴ ብሎ ጠራው። ለምን? በባህሪ አንድ ስለሆኑ። እኛ ደግሞ ተፈቀደልን፣ ተቆጠረልን። ኢየሱስ የሚጸልይበትን ቦታ ለኛ ትቶ ሄደ። ቅዱስ አባት የሚላት ቦታ ላይ እኔ ቁጭ አልኩኝና እኔም እዛች ቦታ ላይ ክርስቲያን በመሆኔ እደሰታለሁ፣ በጌታ በኢየሱስ ስም አምኛለሁ። ኃጢአቴ በሙሉ ተፍቆልኛል፣ በሰማይ አዲስ ቤት ይጠብቀኛል። ሃፒ ናችሁ ክርስቲያን በመሆናችሁ? እንኳን ክርስቲያን ሆነን። አንድ ጊዜ አስበው፣ በዚህ ሰዓት ክርስቲያን ባትሆኑ፣ አሁን እማወራላችሁን ይሄን ድንቅ ኢየሱስ ባታውቁ ባትሰሙ። አሁን በዚህ የሚያልፍ ሰው አለ የምናወራውን ይሄን ትልቅ ሚስጥር አያውቅም፣ ይሄን ውበት አያይም።
በሱ ቦታ ሆነ ራስን አስብ። እዚህ ጋር የእግዚአብሔር ሕዝብ የኢየሱስን ቁንጅና እያየ ነው፣ ውበት እያየ ነው። አንተ እዛ ጋር እየነፈስክ ነው። አስበው። እግዚአብሔር ሆይ ስለዚህ ነገር እናመሰግናለን። ንጉሥ ዳዊት ጫካ ወርዶ በጎቹን እየጠበቀ በገና እየመታ ይዘምር ነበረ። እግዚአብሔር አመጣውና ሳኦል በሚባል ሰው ዙፋን ላይ ያስቀመጠው። ዙፋኑ እንደዚህ አይነት እንጨት ነው፣ በእንጨት የተሰራ ዙፋን። ዳዊት መጥቶ እዚህ ቁጭ ሲል ምን እንዳለ ታውቃላችሁ? እግዚአብሔር ሆይ ለዚህ ታደርሰኝ ዘንድ እኔ ማን ነኝ? ቤቴስ ምንድን ነው አለ። የት ተቀምጦ? የእንጨት ወንበር ላይ፣ እዚህ የሳኦል ዙፋን ላይ። ከጫካ መጥቶ ተልጎ የተሰራ ዙፋን፣ ከፊት ለፊት ምንጣፍ ተነጥፏል። እንደዚህ ማን ነኝ? ዳዊት እኛን አይቶ ይሆን? ከሲኦል ግርጌ አውጥቶ በእግዚአብሔር ቀኝ ስንቀመጥ እዛ ስንቀመጥ በቀኙ ሲያስቀምጠን ክርስቲያን በመሆን እኛ ምን እንበለው? ግን ጳውሎስ ከዚያ አንስተህ እዚያ ያስቀምጠኝ እኔ ማን ነኝ ማለት ይሄ ቃል ሊገልጠው እንደማይችል ሲያውቅ መዳናችንን ይጽፍና እንግዲህ ስለዚህ ነገር ምን እንላለን? ይጽፍና እንግዲህ ምን እንላለን? ምን እንላለን? የቻልነውን ቋንቋችን የሚገልጠውን ያህል አድናቆት ለመግለጥ እንሞክራለን። በተረፈ ዝም እንላለን። አንዳንዴ ሲገርም ዝም ማለቱም ይሻላል ከመዘባረቅ ወጥቶ ወገኖቼ እስቲ እናልቅስ እኔ ፈራው ሲኦል ታየኝ ከሚል ድንብርብሩ ከወጣ እግዚአብሔር ያላከው አገልጋይ ይልቅ ዝም ማለት ይሻላል። መቼ ነው በዚህ ትልቅ መዳን ደስታችንን የምናየው? የተደረገልን ይሄን ታላቅ ነገር መቼ ነው የምናደንቀው? እግዚአብሔር እኛን አሁን ለማስደሰትና ለማስደነቅ የግድ የሆነ ነገር ለኛ ማድረግ አለበት። ቤታችንን በስንዴና በጤፍ መሙላት ግዴታው ነው። ይሄን ካደረገልን በኋላ እግዚአብሔር ለኔ ብጣሽ ጨርቅ መቀየር ይሄን ስላደረገ አንድ ጥሩ ሀብታም ሊገዛልኝ የሚችለው ልብስ በዚህ ሳንደነቅ በዚህ ታላቅ ንጽህና ሳንገረም ወይ ንጹህ እንዴት ያለ ንጹህ መሲህ ነው፣ እንዴት ያለ ንጹህ የአምላክ ልጅ ነው ብለህ ሳትገረም ሳትደነቅ እግዚአብሔር የሆነ ቀራቅንቦ ሲሰጥ ቸርች መጥቶ ምስክርነት መስጠት ይሄ ትልቁም ነገር ነው። በትንሽ በትልቁ ጥሩ ነው፣ አመስግኑ። መጽሐፉ ይነ ስለ ሁሉ አመስግኑ ብሏል። ስለ ሁሉ እንመስክር። ግን መጀመሪያ በዚህ ተደንቀሃል? በዚህ ተደንቀ ነው በዛኛውም የተደነከው ወይስ ይሄ ምንም ሳይደንቅ ነው? እግዚአብሔር ቴሌቪዥን ገዛልኝ፣ ልጆቼ ውጭ ነበር የሚያዩት፣ ሰው ቤት እየሄዱ ነበር የሚያዩት፣ ግን ጌታ አሁን ጌታ ይመስገን 41 ኢንች ቴሌቪዥን ገዛ። እልል በሉ እልል። እስላሙ ሰውዬ አንቺ ጎረቤት ያለው እኮ 69 ኢንች ገዝቶ ገብቷል በቀን። እሱ ምን ሆኖ ነው? ማን ረዳኝ ይበል? ምን አገዘኝ ይበል? ባንቺና በሱ መካከል ያለው ልዩነት ይሄ ነው። የታረደው በል ኢየሱስ ብል የሚበላው ዝገት የሚያጠፋው ለዚህ አይደለም። ኢየሱስንም እንከተለው። የኔ ጌታ ደግነቱ በሱ ለምንደነቅ ሰዎች አንድም ቀን አጉድሎብን አያውቅም። በስቶ ለሌላ እየተረፍን ነው። እንደ አንዳንድ ሰው የሀብታም ፊት እያየን እያሸረገድን እማናገለግል አገልጋዮች አድርጎናል። አንድ ቀን አንድ ሀብታም ስሜን ጠርቶ ለዳዊት እንዲያድርጌለታለሁ ለምኖኝ ጠይቆኝ እንደዚህ ያደረኩለት የሚል አንድ ሀብታም በዓለም ፈልግ፣ ኢትዮጵያ በዓለም ፈልግ። ለሌላ ተርፋለሁ። ሰነፍ አይደለንም። የላይኛውን ፈልገን በላይኛው ተገርመን የታቹ ጎሎብን አያውቅም። ጸጋው ራሱ በባህሪው ይሰጣል። እንዴት ይታዘበን? እንኩ ልጄን ሲል ኢየሱስና ኦኬ ጥሩ ነው። ኢየሱስ ጥሩ ነው። እንካ መኪና
እንዴት ይታዘበን? ትዝብት ነው ትርፉ ነው የሚለው። እንዴት ይታዘበን? በጉ ንጹህ ነው ሲሉ ቅዱስና ነውር የሌለው ቪዛ ካልክ እግዚአብሔር እንዴት ይታዘብህ? እንዴት ይንቅህ? እንዴት ይንቅህ? መጀመሪያ በዚህ ብለሃል። የበጉ ንጽህና ሲገርም መሬት ተንከባለሃል። የእግዚአብሔር ልጅ የተቀባ መሲህ ማንም ሳያውቀው ዓለምን ያለበሰ ልብሱን ሲገፉት ደንቆሃል። ነገስታትን የሚሾመው እሱ በተራ ፈራጅ ፊት ቆሞ ሲዘባነንበት በልቡ ዝም ሲል ደንቆሃል። ጲላጦስ አንድ ቀን ኢየሱስ በነጩ ዙፋን ላይ ቁጭ ብሎ ጲላጦስ ኢየሱስን እንደሚያገኘው ስታስብ ገርሞሃል። የፈረደበት እሱ፣ ታስሮ የቀረበው እሱ አንድ ቀን በነጭ ዙፋን ላይ ተቀምጦ ሙታን ሁሉ ፊቱ ቆሞ ጲላጦስም እዛ መሃል ቆሞ ይታየሃል። ይሄ ሳይደንቅህ በየነቢያቱ እየዞርክ የቅራቀምቦ ተስፋ በዚህ ዓለም ላይ ምንድነው ብል የሚበላው ዝገት ለሚያጠፋው ነገር ዘመንህን በየቀኑ ስታባክን እዘን ለራስህ። በዚህ ሳይደንቅህ በዚህ ስሜት ሳይሰጥህ ዛሬ አንተ ነገር ተሰበረ፣ መርገም ተሰበረ፣ እንትን ተራራራ አደረ ሲሉ ተተተተካልክ ስትንፈራፈር መሬት ወድቀህ ስታሳፍር በዚህ ገርሞሃል። ይሄ ሲሰበክ ወንበር ሰብረ መሬት ወድቀህ ነበር። ይኸውልህ ሰው ዓለሙን ሁሉ ቢያተርፍ ዓለም ሁሉ ያንተ ሀብት ቢሆን ሸራተንን ሆቴል ሼኹ አምጥተው እንካ ብለው ቢሰጡ ይሄን ያጎደልክ ቀን ነፍስ ከስራለች። ይሄ ስሜት ያልሰጠህ ቀን መንፈሳዊ ዓለምህ እየተበላሸ ያለህ መስሎሃል፣ የለህም። የተጋጋልክ መስሎሃል፣ በረዶ ሆነሃል። በዚህ ድንቅ ኢየሱስ ውስጥ ነው ሙቀት ያለው። በዚህ ጥልቅ ፍቅር ውስጥ ነው ሙቀት ያለው። አሜን ሃሌሉያ። ወደ መገናኛው ድንኳን ስትገቡ ቅድም ያልኳችሁ የምናገኘው መጀመሪያ ስሙ ምን ይባላል? አደባባይ። ወደ ቤቱ ስትጠጉ እዚህ ጋር ረጅም መጋረጃ አለ፣ እንደርስበታለን። እሱ ጋር እንደገባችሁ የምታገኙት ሰፋ ያለ ክፍል ነው። ቅድስት ይባላል። ሆሊ ውስጥ የምታገኟት አንድ ክፍል ጠበብ ያለች አለች። እሷም እንደዚህ አይነት መጋረጃ መሃል ላይ አላት። ቅድስተ ቅዱሳን ትባላለች። እነዚህ ሶስቱ የመገናኛው ድንኳን ሶስት ገጽታዎች ናቸው። በዮሐንስ ወንጌል ላይ ምዕራፍ 14 ቁጥር 6 ኢየሱስ እንዲህ ብሏል፣ እኔ መንገድ እውነት ሕይወትም ነኝ። ሶስቱም ስለ ኢየሱስ የሚያወሩ ናቸው። በአደባባዩ በኩል ሳያልፉ፣ በዚህ በመንገዱ በኩል ሳያልፉ ወደ ቅድስት መግባት የለም። በበሩ በኩል ሳያልፉ፣ በመንገዱ በኩል ሳይመጡ ቅድስት የሚባለውስ ቦታ ገብቶ የእግዚአብሔርን እውነት ማየት መረዳት አይቻልም። ምናወራው ኢየሱስ በደጅ ላሉት እንግዳ ነው። ስሜት አይሰጣቸው፣ አይደንቃቸው። በበሩ በኩል አልመጡምና መንገድ ነኝ ባለው በእርሱ በኩል አላለፉምና እዚህ ውስጥ ያለው ሚስጥር ለእኛ ለልጆች ብቻ የተፈቀደ አይገባቸው። ስለዚህ በዮሐንስ 14:6 ያለውን የኢየሱስን ማንነት መንገድ ነኝ አለ። በአደባባይ በኩል ሳያልፉ ወደ ቅድስት መግባት ማንም ሰው አይችልም። እውነት ነኝ አለ ኢየሱስ።
የመገናኛውን በር ወደ ቅድስት የሚመራንና በዚያም ውስጥ ያለውን እውነት በመንፈስ ቅዱስ በኩል ሁሉ ጊዜ ይሄው ዛሬም ማስተምር ትምህርት እየገባህ ከሆነ ቅድስት ውስጥ ገብተሃል። መቼስ በር ኢየሱስ ነው የሚለውን አምናችኋል። አምነን ቆየን አይደል? በሩ ኢየሱስ ነው ማርያም አይደለችም ብለን እየጮህን ነው አይደል? ቆየን። መንገድ ኢየሱስ ነው አልፈናል። የት ነን ያለነው? እዚህ ቅድስት ውስጥ ገብተናል። ሁላችንም እንዴት እንደምንገባ እንደገባን አሁን እየተጋንዳለን እናያለን። አሁን በመንፈስ ቅዱስ ውስጥ ሆነን በቅድስት ውስጥ ገብተን በቅድስት ውስጥ ያለውን ውበት የምናይበት ክርስትና ውስጥ ነን ያለነው። መንገዳችን ማን ነው? ኢየሱስ ነው። ቅድስት ውስጥ ገብተን የምናየው እውነት እኔ ነኝ አለ። ማንን ነው የምናየው? ኢየሱስን። ቅድስት ውስጥ እንገባለን። ስንገባ እናየዋለን። የምናያቸው ነገሮች ሁሉ ኢየሱስን በሚበልጥ መልክ እናየዋለን። እዚህ ጋር የሚታረደ በግ ሆኖ ነው የምናየው። እዛ ውስጥ ይሄ የታረደው በግ ሌላም ጭምር ውበት አለው። ትዝ ይላችኋል እነ ጴጥሮስ ጋር ኢየሱስ ምድር ላይ 3 ዓመት አብሯቸው ቆየ። የሚያውቁት ምንድን ነው? የማርያም ልጅ ኢየሱስ አሳዳጊ ዮሴፍ ነው፣ እንጨት ጠራቢ ነው፣ አሁን ደግሞ መሲህ ነው፣ የእግዚአብሔር ልጅ እንደሆነ አውቀናል፣ ወዘተ ወዘተ። ኢየሱስን ሲያዩት መደበኛ የገሊላ አለባበስ ነው የለበሰው። በቃ አለቀ። በቁመትም በሳይዝም ከነሱ ጋር እኩል ነው። በነገራችን ላይ የናዝሬቱ ኢየሱስን እሱ ነው ብለን ነጥለን የምናውቀው ፊልም ላይ ብቻ። ፊልም ላይ ኢየሱስን በደንብ ኢየሱስ የተባለውን ፈረንጅ ሰውዬ ፊልም አክተሩን በደንብ ነው ይሄ ነው ኢየሱስ ሆኖ እንደ ኢየሱስ እየሰራ ያለው። ለምን ፊልም ላይ ኢየሱስ ነጭ ልብስ ነው፣ ልብሱ ጸዳ ይላል፣ የሐዋርያቱ ደግሞ ቆሸሽ ይላል። ፊልም ላይ ኢየሱስ ጸጉሩን በደንብ አድርጎ የፊልሙ ኢየሱስ ጸጉሩን በደንብ አድርጎ ተኩሰውታል፣ ጺሙን በደንብ አድርገው አበጥረውለታል። ፈረንጁ ፊልም ኢየሱስ እና ሐዋርያቱስ እነ ጴጥሮስ ጸጉራቸው ምንጭርጭር ብሏል፣ ጺማቸው ምንጭርጭር ብሏል። ስለዚህ ሰው በቀላሉ ኢየሱስ ብሎ ከ12ቱ ፊልም አክተሮች ይለየዋል። እንደ ኢየሱስ ይሰሩ። በምድር ላይ የነበረው ከገሊላ እየሰበከ የመጣው የናዝሬቱ ኢየሱስን ግን ከ12ቱ መሃል መለየት አትችልም። እወቁ በደም በምስሉ እንደ ሰው ተገኝቶ የባሪያን መልክ ይዞ ፍጹም ከእስራኤላውያን አንዱ መስሎ መጥምቁ ዮሐንስ እንኳን እሱን ለመለየት እግዚአብሔር ነገረው። መንፈስ እላዩ ላይ ሲወርድበት የምታየው እሱ ነው የሚያጠምቀው። ዮሐንስ ስንት ቀን ሲያጠምቀዋል? ሲያይ ማንም ላይ መንፈስ አይመጣም። ኢየሱስን አያውቀው። ሲያጠምቅ ስንት ቀን? አንድ ቀን በሕዝቡ መካከል መንፈስ ቅዱስ እንደ ርግብ ሆኖ ኢየሱስ ላይ ሲቀመጥ አየ። ኢየሱስ ሲመጣ እነሆ የዓለምን ኃጢአት የሚያስወግደው እግዚአብሔር በግ ያውና። እንዴት አወቅከው? በላዩ ላይ እርግብ ሲመጣበት እንደ መንፈስ የምታየው እርሱ ሰዎችን አማኞችን በመንፈስ ቅዱስ የማያምኑትን በእሳት የሚያጠምቀው እሱ ነው ብሎ የላከኝ ነግሮኛል። እኔም አላቀውም ነበር። አሁን ግን ሲወርድበት እሱ ነው። አያውቁትም ነበር፣ መለየት አትችልም። የሚገርም ሊጠመቁ ከመጡ ሰዎች መካከል አብሮ እየተጋፋ ቆሟል። ምናልባት አንዳንድ ሰዎች እንትናዬ አሳልፈኝ ገፍተርተር አድርገው ታልፈዋል። ቆሞልሃል የክብር ጌታ የህይወት ራስ የህይወታቸው ራስ እያንዳንዱን እዛ ያለ ሰው ጠፍጥፎ የፈጠረው መሃላቸው ቆሞ አውቀውትስ ቢሆን የክብርን ጌታ the Lord of glory በዙፋን የሚቀመጥ ጌታ ባልሰቀሉት ነበር። የህይወት ራስ የህይወት ምንጭን ሰቅለው ገደሉት ይላል። ኢየሱስዬ ልትገባኝ አልቻልክም፣ ልትገባኝም አትችልም። እየተደነቁብህ እኖራለሁ። አባትህ አንተን ሰጥቶኛል እንድጽናናብህ እንድደሰትብህ። አያውቁትም። ኢየሱስን ከ12ቱ ሐዋርያት መካከል ለመለየት ከመካከላቸው ለአንዱ 30 ብር መክፈል አለብህ። ከፍለህ ከመካከላችሁ ኢየሱስ የቱ እንደሆነ ጠቁመን። ተከፍሎት
ከዛም እንዲህ አለ። ስለሚያውቀው አብሮ ስለወጡ ስለገቡ እንዲህ አላቸው፣ ሄዳችሁ ሌላ ሰው እንዳትይዙ፣ እኔ አቅፌ ምስመው እሱ ነው ኢየሱስ አላቸው። ቀኑን ሙሉ ሲያስተምር አይተውት 12ቱ ጋር ሲደባለቅ የትኛው እንደሆነ ይጠፋል። የፊልሙ ኢየሱስ በአንዴ ነው የምትለየው። ችግራችን ይሄ ነው። ኢየሱስዬ የባሪያ መልክ ለብሶ እንደመጣ እንስታለን። እንደ ሰው ሆኖ ሰው መሃል እንደኖረ ከነ ጴጥሮስ መሃል የቱ እንደሆነ እንደማትለየው ሰው ያውቅ። እግዚአብሔር ብቻ ነው ምርጤ የሚለው የሚያውቀው እሱ ብቻ ነው። ከደረቅ መሬት ኃጢአት አብርሃምን ኃጢአት ነቢያትን በያዘ ጊዜ ከደረቅ መሬት እንደ ስር ያደገ ለምለም ጻድቅ ኢየሱስ ብቻ፣ ንጹህ ኢየሱስ ብቻ። ማንም ግን ሊለየው አይችልም። በምስሉ እንደ ሰው ተገኝቷል። 30 ብር ተከፍሎት እሱም ሄጄ የምስመው እሱ ነው እሱን ያዙታል። በተከፍለ ነው የምትለየው፣ ከመሃል አትለየው። እግዚአብሔር ሆይ አንተ ግን ኢየሱስን ታውቀው ነበር። በዚህ ዘመንም ኢየሱስ ከምናምን ጋር እንዳይመሳሰልብን እርዳን። ነጥለን ማየት እንዳንተ ይሆንልን። ኢየሱስን ከቅራቅንቦ ጋር፣ ኢየሱስን ከሚያልፍ ነገር ጋር፣ ኢየሱስን ከጻድቃን ከሰማዕታት ጋር፣ ኢየሱስን ከጥሩ ሰዎች ከፓስተሮች ከጳጳሳቶች ጋር ከሸከናዎች ጋር እንዳይመሳሰልብን እርዳን። አይናችንን ከፍተህ የተቀባውን አሳየን፣ የተቀደሰውን አሳየን። እና እዚህ ውስጥ ያሉ ብዙ እውነቶች አሉ። ኢየሱስ መንገድም እኔ ነኝ እውነትም እኔ ነኝ አለና ውስጥ ደግሞ ምን አለ? አቤት መንገድ እኔ ነኝ እውነትም እኔ ነኝ። እዚህ ውስጥ ምን አለ? ህይወት አለ፣ እንደርስበታለን። ኢተርናል ላይፍ አለ። የአብ ቦታ ነው፣ የክብር ቦታ ነው። ውስጥ ስንደርስ እናያለን። ቅድስተ ቅዱሳን አንዱ በዚህ የሚተረጎም ነው። ሁለተኛው የዚህ ትርጉም የክርስትና አስተምሮ ውስጥ ያሉ ሶስቱ ትልልቅ ዶክትሪኖች በእነዚህ ስዕሎች ውስጥ እናገኘዋለን። መጽደቅ፣ ጀስቲፊኬሽን፣ መጽደቅ እዚህ ጋር ነው የሚፈጸመው። እዚህ ውስጥ መቀደስ፣ እዚህ ጋር መክበር። እነዚህ ክርስትና ውስጥ ትልልቆቹ ትምህርቶች ናቸው። መጽደቅ ጀስቲፊኬሽን፣ መቀደስ ሳንክቲፊኬሽን፣ እዚህ ጋር መክበር ግሎሪፊኬሽን። እንደርሳለን። የቀን ጉዳይ ይሄ መክበር የሚባለው በትንሣኤ አካል ኃጢአት በማይገዛው ተፈጥሮ ከአብ ከወልድ ከመንፈስ ቅዱስ ጋር ለዘላለም መኖር ሲሆን የወደፊት ቀጠሮ ሆኖ ሳለ ነገርየው እንደሚሆን እንደሚፈጸም እግዚአብሔር አረጋገጠልን። እንዳንፈራ እንዳንጠራጠር። እንዴት ብሎ? አስቀድሞ ያወቃቸውን ጠራቸው። በወንጌል የጠራቸውን እነርሱን ደግሞ አጸደቃቸው። ያጸደቃቸውን እነርሱን ደግሞ ምን አረጋቸው? አከበራቸው። ጳውሎስ እንዴት እንደዚህ ብለህ ጻፍክ? አከበራቸው ማለት ግሎሪፊኬሽን ማለት የትንሣኤ አካል በመልበስ ከስላሴ ጋር መኖር ነው። እንዴት ገና ትንሣኤ ሳይመጣ በዛ ክብር ሳንገባ ያከብራቸዋል ብለህ መጻፍ ሲገባ አከበራቸው ብለህ እንዴት እርግጠኛ ትሆናለህ? የቀደሙት ነገሮች ሁሉ ተፈጽመው ካለቁ መክበራችን የግድ ስለሆነ አጸደቃቸው። መስቀል ላይ አከበራቸው። ገና የሚመጣ ነው ግን ጨረሰው። እነዚህ ሶስቱ በክርስትና ውስጥ ያሉትን እነዚህን ትልልቅ ዶክትሪኖች ያስተምራሉ። ጀስቲፊኬሽን፣ ሳንክቲፊኬሽን፣ ግሎሪፊኬሽን። መጽደቅ፣ መቀደስ፣ መክበር። እነዚህ በውስጣቸው የተቀመጡ ትምህርቶች ናቸው። አሁን ወደ ውስጠኛው አደባባይ ገባን። ይሄን በር አልፈን በራችን አስገብቶናል። ግን ስንገባ ምን ይዘን ነው? በጉን ይዘን ነው።
እዚህ ጋር የምታዩት ነገር አለ። ማንም ሰው ወደ እግዚአብሔር ድንኳን ወደ መገናኛው ድንኳን መጀመሪያ እንደገባ የሚያገኘው ልብ በሉ ሲመጣ ይሄ ሰውዬ ምን እየተሰማው ነው የመጣው? ኃጢአተኛነት እና ኃጢአተኛ ሰው ወደ እግዚአብሔር ድንኳን ወደ እግዚአብሔር መገኘት ሲገባ መጀመሪያ የሚያየው የሚያስፈራ እሳት የነሐስ መሰዊያ ይባላል። እግዚአብሔር ሙሴን ከነሐስ መሰዊያ ስራና በዚያ ትልቅዬ የነሐስ ሳጥን ነው ርብራብ ያለው ነው። አመዱ ወደ ታች እንዲወርድ ርብራብ አለው። አመዱ በዚህ በኩል ሲወርድ እየተጠረገ ይወጣል። እዚህ ጋር የሚቀርብ ነገር አለ። ምን የነሐሱ መሰዊያ ላይ ምንድን የሚቀርበው? ይሄ ሰውዬ ትላንት አንብናል። እግዚአብሔር አትስራ ካላቸው ትእዛዛት ስንቷን አንዲቷን ሲተላለፍ ምን ይዞ ይመጣል? ነውር የሌለበት እንስሳ ይዞ ይመጣል። ይሄን እስራኤል ላይ ታውታላችሁ። እጪው በግ ይዞ መጥቷል። ያለ ብዛ አይቻልም። እዚህ ይሄ መሰዊያው በርግጥ እንዲህ ትንሽ አይደለም፣ ትልቅ ነው። እሳት ያለ ማቋረጥ የሚነድበት ነው። የካህናቶቹ ስራ በዚህ ላይ እሳቱን ማንደድ ነው። ምንድነው የሚያሳየው? እሳት በመጽሐፍ ቅዱስ ውስጥ እሳት እግዚአብሔር ለኃጢአት ያለው ጥላቻና በኃጢአት ላይ የሚፈርደው ፍርድ ነው። ሁልጊዜ እሳት በመጽሐፍ ቅዱስ ውስጥ ፍርድ ይባላል። ጀጅመንት፣ ፍርድ። እግዚአብሔር ይህንን ኃጢአተኛ ይምረው ዘንድ ዝም ብሎ አይቻልም። እግዚአብሔር ኃጢአትን መበቀል አለበት። ሰውየው ይተርፍ ዘንድ፣ ሰውየው ይድን ዘንድ ሰውየውን ሳይሆን እግዚአብሔር ኃጢአትን መበቀል አለበት። ኃጢአትን መቅጣት አለበት። ስለዚህ ሰውየው እንስሳውን ይዞ ወደዛ ውስጥ ሲገባ መጀመሪያ የሚያሳየው እግዚአብሔር ለኃጢአት ያለውን ጥላቻ የሚገልጥበት፣ ኃጢአትን የሚቀጣበት፣ የፍርዱ ትኩሳት የፍርዱ ግለት እንዲሰማ የሚያደርግበት የነሐስ መሰዊያ ላይ ያለማቋረጥ የሚነድ እሳት ነው። ያለማቋረጥ ይፈላልሃል። የእግዚአብሔር የቁጣ ምልክት ነው። የእግዚአብሔር የፍርድ ማሳያ ነው። እግዚአብሔር የዚህን ሰው ኃጢአት እንዴት እንደሚጠላ፣ ኃጢአቱን ቀጥቶ ሰውየውን ማትረፍ እንዴት እንደሚችል የሚያሳይበት ቦታ ነው። ይህ ቦታ በአዲስ ኪዳን ምንን ያሳይሃል? አቤት ኢየሱስ ክርስቶስ በቀራንዮ ኮረብታ ላይ ከፍ ብሎ የተሰቀለበት ቦታ። እዚህ መሰዊያ ላይ ኢየሱስ በመስቀል ላይ ተሰቅሎ አንድ ያስቡ። ኢየሱስ ማን ነው? ዮሐንስ 1:29 ኢየሱስ ማን ነው? በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ። ዮሐንስ ኢየሱስን ከሩቅ አይቶ ምን አለ? እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ኢየሱስ ማን ነው? ይሄ ሰውዬ የራሱን በግ ነው ጎትቶ የሚመጣው። ኢየሱስ ማን ነው? የዚህን ሰውዬ ነው የዓለምን ኃጢአት የሚያስወግድ የማን በግ? የሰው በግ ነው? የእግዚአብሔር በግ። በጉን የሚሰጠው ማን ነው? እግዚአብሔር። የሚወገደው የማን ኃጢአት ነው? የዓለም። የኛ በግ አይደለም፣ የእግዚአብሔር በግ ነው። ይሄ ምን ያሳያቸዋል? የእግዚአብሔር የዘላለም ፕሮግራሙ ሲጀመርም ሰው ራሱን እንዲያድን አይደለም። ሲጀመርም ሰው በራሱ ነገሮች ኃጢአቱን እንዲያስወግድ አይደለም። ሲጀመርም እግዚአብሔር ያሰበው ሰው እግዚአብሔር በሚያቀርብለት መድኃኒት እንዲድን ነው። የመጀመሪያው ኃጢአቱን በራሱ ጥረት በራሱ ሙከራ ለመሸፈንና ለማስወገድ የታገለ ሰውዬ ማን ነው? አዳም ምን አረገ? ኃጢአት ሰርቶ የኃጢአቱን ውጤት በራሱ ላይ ሲያይ የመጀመሪያ ሙከራ ሞከረ። ምን?
የመጀመሪያው ሃይማኖት ምን ማለት ነው ታውቃለህ? ሃይማኖት ሰዎች የፈጣሪ የሚሉትን በራሳቸው ብዙ ፈጣሪ ያላቸው ሁሉ ያ ፈጣሪ የሚሉት አምላክ ይቆጣል ይፈርዳል ብለው ስለሚያስቡ ከሱ ቁጣ ለማምለጥ የሚፈጥሩት ዘዴ ሃይማኖት ይባላል። በቃ የተለያየ ሃይማኖት የሆነው በዓለም ላይ ከዛ የተነሳ ሁሉንም የሚያመሳስላቸው የዓለም ሃይማኖቶች የኃጢአታቸውን ዕዳ እነሱ በሚያደርጉት ነገር ለማካካስ ነው የሚሞክሩት። ወይ በጾማቸው፣ ወይ በጸሎታቸው፣ ወይ ለድሃ በማብላታቸው፣ ወይ በበጎ አድራጎታቸው ለማካካስ። የመጀመሪያው ሰው የፈጠረው ሃይማኖት ስሙ የቅጠል ሃይማኖት ይባላል። ይሄን ሃይማኖት የፈጠረውም ሰውዬ አዳም ነው። ይሄን ሃይማኖት የፈጠረውም ሲጨንቀው ነው። ኃጢአትን አደረገና የኃጢአቱን ውጤት በራሱ ላይ ሲያይ ጨንቀው ፈራ። ከሚያስፈራው አምላክ ራሱን የኃጢአቱን ገመና ለመሸፈን ከቅጠል ልብስ ሰፍቶ አገለደመ። ሃይማኖት ይሄ ነው። ያዋጣል ወይ? በራስ ጥረት የሰራኸው ነገር ገመናህን በእግዚአብሔር ፊት እስከ ስንት ሰዓት ይሸፍንልሃል? ኦኬ፣ በቅጠል የተሰራ ቀሚስ ራስ የሰራው በቅዱሱ አምላክ ምንም በማይሰወር አምላክ ፊት ለመሸፋፈን የሞከርከው ያቺ ዘዴ ቅዱስ ለመምሰል እንዴት ነው? አሁን ደህና ነኝ። ያዋጣል እስከ ስንት ሰዓት? ይሄ የሰፋው ቅጠል ቆመ ልትቀር ነው እንዴ? ቁጭ ካልክ መቀደዱን ቅጠል ለብሳ ገመናህን ለመሸፈን ማሰብ የሃይማኖቶች መገለጫ ነው። ቅጠል አርገ ገመናን ለመሸፈን አትችልም። ቁጭ ስትል ሁሉ ይታያል። ነውር ነው የሚታየው። አይቻልም። ሰው በራሱ ሸፍኖት አይችልም። ቅጠልም አርጎ ምን ሆነ? አዳም ሲለው እዚህ ውስጥ አያዋጣም። የእግዚአብሔር የቀደመ ፕሮግራሙም ሰው የራሱን ኃጢአት የሰራው ሰው ገመናውን የሚሸፍን ግን እግዚአብሔር እንዲሆን ነው የተፈለገው። ስለዚህ ሲያየው አዳም ተጃጅሏል፣ ሙከራም ሞክሯል። ጥሩ ነው። መጽሐፍ እንዲህ ይላል፣ እግዚአብሔርም ለአዳምና ለሚስቱ ከቁርበት ልብስን አዘጋጀላቸው። እዛ ከቁርበት ልብስ አዘጋጁ አላለም፣ ራሱ አዘጋጀላቸው። ኢን እንግሊሽ ምን ማድረግ ነው? ሜድ አረገላቸው። ልብሳችሁ ጀርባ ላይ ሜዲን ቻይና የሚል አይታችኋል? እቺስ ሜዲን ኢትዮጵያ የሚል ያለ አይመስልም። ሜዲን ቻይና የሚል አላያችሁ? ልክ እንደዛው ነው። ሜዲን ጋድ በእግዚአብሔር የተሰራ እንደማለት። እግዚአብሔር ከቁርበት ልብስን አዘጋጀላቸው። ቀጥሎስ ልበሱ አላቸው አይልም፣ አለበሳቸው። አዳም እጅን ዘርጋ። እሺ አዳም ሲጀመር ልበስ ቢሉስስ ለብሶ አያውቅ። እጅጌው ቤት ግርጌው ቤት እንደሆነ የት ያውቃል? እግዚአብሔር ይድረስለት እንጂ በልጅን ዘርጋ ለብሶ ማያውቅ ሰው በለዚያ ነው ቆልፈው። እንደዚህ ነው አለበሰው። ሁለቱን አልበሶ ውጡ። ዋናው በግ እስኪመጣ ውጣ። ዋናው ልብስ እስኪመጣ ያለበስኩ እሱን እንዲገልጥ ነው። ራስን አትሸፍንም፣ እሱ ይሸፍናቸዋል። ጥያቄ፣ እግዚአብሔር ለአዳም ልብስን ያዘጋጀው ከቅጠል ነው ከቁርበት? ከቆዳ። ቆዳ ከምን የሚገኝ? ከእንስሳ። እንስሳው ከየት መጣ? ያን እንስሳ አዳም ነው ያረደው? ገመናውን እንዲሸፈን አዳም አርዶ ነው? ያን እንስሳ አዳም ገመናው እንዲሸፈን ቆዳው የተገፈፈ የሆነ እንስሳ ተሰውቷል ማለት ነው። ስለ አዳም ገመና ሲል አንድ እንስሳ እዛ ሞተ። ያ እንስሳ አዳም አልሰዋውም። የማን በግ ነው የምንለው? የእግዚአብሔር በግ። ምን? የዓለምን ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ። የኢየሱስ ምሳሌ ነው።